ይህን በሚመለከቱ ጊዜ እነዚህ ሰዎች አይምሯቸውን ነቅለው የራሳቸውን ስጋ እየቦጨቁ መብላት ጀምረው እንደነበረ ተረዱ። ከታሳሪዎቹም አንዱ በጣም በኃይል በሚታገልበት ጊዜ ጉበቱ ፈንድቶ እዛው ሊሞት ችሏል። በሁለተኛው የዓለም ጦርነት ጊዜ ሁለት የሩሲያ ሳይንቲስቶች ወታደሮቻቸው ለረጅም ጊዜ ንቁ ሆነው እንዲቆዩ ወይም ደግሞ ሳይተኙ ለረጅም ጊዜ እንዲቆዩ ለማድረግ አንድ ምርምር ያዘጋጃሉ። ይህ ምርምር የሚደረገው ሰዎች ላይ ሲሆን እነዚህ ሰዎች ሳይተኙ ለረጅም ጊዜ ሊቆዩ ሊፈጠር ይችላል የሚለውን ለማወቅ ነበር ይህን ምርምር ያዘጋጁት። ለምርምራቸው የሚሆናቸው ዘንድ 5 የወታደር ምርኮኞችን ወደ ምርምሩ ቦታ ያመጣል። እነዚህም ሰዎች ሳትተኙ ለረጅም ጊዜ የሚያቆዩ ምርምር ውስጥ የምትሳተፉ ከሆነ ነፃነታችሁን እንሰጣችኋለን፣ ነፃ ትለቀቃላችሁ ከምርምሩ በኋላ ይሏቸዋል። እነዚህም ሰዎች ነፃነታቸው የሚፈልጉ ሰዎች ስለነበሩ ምርምሩ ውስጥ ለመግባት ይስማማሉ። በዚህም ምርምሩ ይጀምራል። ምርምሩም የነበረው ወደ አንድ ቤት ውስጥ ይገባሉ። እዚህ ቤት ውስጥ ይነፋ የነበረ አንድ ጋዝ ነበር። ይህ ጋዝ እነዚህ ሰዎች በሚተነፍሱበት ጊዜ ንቁ ሆነው እንዲቆዩ የሚያደርጋቸው ነበር። በእርግጥ ስለዚህ ጋዝ እርግጠኛ የሆነ ምርምር አልነበረም። ሳይንቲስቶቹ የሚያውቁት አንድ ነገር እነዚህን ሰዎች ንቁ አድርጎ እንደሚያቆያቸውና እንደማይገላቸው ነበር። ስለዚህ አየር እርግጠኛ የሆነ ጥናትም ሆነ ምርምር አልነበረም። ቢሆንም ግን ወደዚህ ክፍል ያስገቧቸዋል። እነዚህ ሰዎች ይገባሉ፣ አየሩ መለቀቅ ይጀምራል። በዚህም ምርምሩ ይጀምራል። በተጀመረበት በመጀመሪያዎቹ 3 ቀናቶች ውስጥ እነዚህ 5 እስረኞች የሚያወሩት ኖርማል ወሬ ነበር። ይነጋገሩ ነበር፣ ያወሩ ነበር፣ ግን የሚያወሩት ነገር ኖርማል ነበር። ሁሉም ነገር ሰላም ነበር። ነገር ግን 4ኛው ቀን ሲመጣ እነዚህ ሰዎች በጣም ጥልቅ የሆነ ወሬ ወይም ደግሞ በህይወታቸው ስላጋጠማቸው አስከፊና በጣም አሳዛኝ ነገር መነጋገር ይጀምራሉ። ይህ ወሬያቸው ከኖርማል ወሬ አንስቶ በጣም ጥልቅ የሆነና አሳዛኝ የህይወታቸው አጋጣሚዎችን እየተነጋገሩ ነበር። ነገር ግን እዚህም ላይ ብዙ አልቆ ጥቂት ጊዜ በኋላ ይህን ወሬም ያቆማሉ። እነዚህ ሰዎች መጀመሪያ ወደዚህ ምርምር በሚገቡበት ጊዜ አሪፍ እድል እንደሆነና ነፃነታቸውን የሚያገኙበት መንገድ እንደሆነ ሲነጋገሩ ነበር። ነገር ግን ወደ 5 ቀን ያክል ከፈጁ በኋላ ግን እነዚህ ሰዎች እዚህ መምጣታቸው በጣም አስከፊና ጥሩ ያልሆነ ምርጫ እንደነበረ መነጋገር ይጀምራል። 6ኛ ቀን ላይ ሁሉም ነገር ጸጥ ይላል። እነዚህ ሰዎች መነጋገር ያቆማሉ። ሁሉም ወደ የክፍላቸው ይገቡና የክፍላቸው ውስጥ ሽንት ቤት፣ ምግብ እና ደግሞ ክፍላቸው ውስጥ የሚነጋገሩትን ለመስማት የተለያየ ማይክ የተገጠመ ሲሆን እናም ደግሞ በጊዜው ካሜራዎችን የመግጠሚያ ቴክኖሎጂ ስላልነበረ የሚያደርጉትን ለማየት የሆናቸው ዘንድ 5 ኢንች የሚሆን መስኮት ተከፍቶ ነበር። ይህ መስኮት በመስታወት የተዘጋ ሲሆን ምንም አየር መግቢያና መውጫ አልነበረም። በዚያ መስኮት ያያቸዋል። የሚነጋገሩትንም በማይክ ይሰሙ ነበር። እነዚህ ሰዎች 5ኛ ቀን ላይ ከደረሱ በኋላ ብቻ ለብቻ እየመጡ ወይ በመስኮቱ ወይም ደግሞ በማይኩ በኩል እየሄዱ እርስ በርስ መካሰስ ይጀምራሉ። ይህም ክስ ደግሞ ለብቻቸው ከዚህ ምርምር እንዲወጡ ፈቃድ ያሰጠኛል የሚል ሀሳብ ያለው ነበር። ሁሉም ለየብቻቸው እየመጡ ማሰማታቸውን ቀጥለው ነበር። ነገር ግን ሳይንቲስቶቹ ምርምራቸው ማስቀጠል እንጂ ስለነዚህ ሰዎች የሚያወሩት ነገር ትኩረት አልሰጧቸውም ነበር። ምርምሩ በዛው ይቀጥላል። ከዚያም በኋላ ያ ቦታ ሙሉ በሙሉ ጸጥ ይላል። ምንም አይነት ድምጽ የለም። ምንም አይነት ነገር እየተሰማ ነበር። ነገር ግን ልክ 10ኛው ቀን ላይ አንድ ድምጽ ተሰማ። እንደ ሰው በጣም እየጮኸ እጆቹንም እያውለበለበ ክፍል ውስጥ ይሯሯጥ ነበር። ለግራ ይወጣል፣ ለቀኝ ይወጣል። እጁን እያውለበለበ ባለው አቅም ሁሉ በጣም በኃይል እየጮኸ ነበር። ይህንን ጮህ በማይኮቹ እየሰሙ የሚያደርገውን መሯሯጥ በመስኮቱ በኩል እያዩት ነበር ሳይንቲስቶቹ። ነገር ግን ውስጥ ላይ ያሉት ሌሎቹ 4 ሰዎች ስለዚህ ሰውዬ ምንም አይነት ሀሳብ አልሰጡም ነበር። ባሉበት ሆነው ጸጥታን መርጠው ነበር። ይህ ሰው ያለማቋረጥ ለ3 ሰዓታት እጁን እያውለበለበ እየጮኸ ክፍል ውስጥ መሯሯጡን ቀጥሎ ነበር። ነገር ግን ከጥቂት ጩኸት በኋላ እነዚህ ሰዎች በዛች 3 ሰዓት ውስጥ ክፍሏቸው ውስጥ እንዲያነቧቸው ከተቀመጡ መጽሐፍቶች ውስጥ እያነሱ ወረቀቱን በመገንጠልና ውሃ ውስጥ በማራስ መስታወቱን መለጠፍ ይጀምራሉ። በዚህም ምክንያት ሳይንቲስቶቹ እይታቸው ይጋረዳል። ምንም ነገር ማየት አይችሉም። ነገር ግን በማይኩ በኩል ይህ ሰው ሲጮህ ድምጹን እየሰሙት ነበር። ልክ 3 ሰዓቱ እንዳለቀ ሰውየው ዝም ይላል። ነገር ግን መሯሯጡን አላቆምም ነበር። ሳይንቲስቶቹ በደንብ በሚያዳምጡበት ጊዜ ይህ ሰው ድምጹን ቀነሰ እንጂ መጮህ አላቆምም ነበር። የተወሰነም ጊዜ ከተሯሯጠ በኋላ ጸጥ ይላል። ክፍሉ ሙሉ በሙሉ ጸጥ ይላል። ሳይንቲስቶቹ የሚያዩት ነገር ተጋርዶባቸዋል። ነገር ግን ለመስማት በሚሞክሩበት ጊዜ ምንም አይነት ክፍል ውስጥ ድምጽ አልነበር።
የነበረው። ሰዎቹ ሙሉ በሙሉ ጸጥ ብለው ነበር። ይህ ነገር ከተፈጠረ 3 ቀን ያልፋል። 3 ቀን ሙሉ ጸጥታ። እዚህ ክፍል ውስጥ ያሉ ሰዎች በትክክል በህይወት መኖራቸውን ሳይንቲስቶቹ ሲያረጋግጡበት የነበረው በቤት ውስጥ ያለው የኦክሲጅን መጠን ይለካ ስለነበር እየተጠቀሙት የነበረው የኦክሲጅን መጠን እየታወቀ ነበር። በዚህም ምክንያት ክፍል ውስጥ ከ4 እስከ 5 ሰው ያክል እንዳለ ሳይንቲስቶቹ ማረጋገጥ ችለው ነበር። ከጩኸቱ በኋላ ለ3 ቀን ያክል ምንም አይነት ድምጽ ስላልተሰማ ሳይንቲስቶቹ በህይወት መኖራቸውን ቢያውቁም እንኳን ድምጽ የማያሰሙበት ምክንያት ምናልባት ውስጥ ያሉ ማይኮች ተሰብረው ነው፣ ማይኮቹን ሰብሯቸው ነው። ስለዚህ ገብተን ማይኮቹን ማስተካከል አለብን ብለው ሳይንቲስቶቹ ይወስናሉ። በዚህም ለሰዎቹ መልእክት በሚያስተላልፉበት ስፒከር በኩል አሁን ልንመጣ ነው እና እባካችሁ እንዳትረብሹ፣ እንዳትበጠብጡ፣ ሁላችንም ልክ በሩን ከፍተን በምንገባበት ጊዜ ላይ በሆዳችሁ ተኝታችሁ ድምጽ እንዳታሰሙ እና ደግሞ እንዳትረብሹ፣ በሰላም አስገብታችሁን እንድንወጣ ፍቀዱልን። ይህን ካደረጋችሁ ከአምስታችሁ ለአንዱ ማይኮቹን አስተካክለን እንደወጣ ነፃነቱን አግኝቶ ወደ ሀገሩ መሄድ ይችላል ብለው ይናገራሉ። በዚህ ጊዜ አንድ ድምጽ ይሰማል። ይህም ድምጽ እንዲህ የሚል ነበር፣ ነፃነታችንን አንፈልግም፣ እዚሁ መሆን ይሻለናል፣ እንዳትመጡብን ብሎ ይናገራል። በዚህም ጊዜ ሳይንቲስቶቹ ማይኮቹ አልተሰበሩም፣ ሰዎቹ ራሳቸው ዝም ብለው ነው፣ ስለዚህ መግባት የለብንም ብለው ይተዋሉ። ለተወሰነ ቀናትም ይቆያል። 15ኛው ቀን ላይ በቃ የምርምር አብቅቷል፣ ጨርሰናል፣ ስለዚህ መውጣት አለባቸው ይሉና እዛ ክፍል ውስጥ ይለቀቅ የነበረው ወይም ንቁ አርጎ የሚያቆያቸውን ጋዝ ያስወጡትና በንጹህ አየር ይተኩታል። እስካሁን ድረስ ጸጥታ የነበረው በዚህ ጊዜ ድምጽ መሰማት ይጀምራል። ድምጹም እንዲህ የሚል ነበር፣ እባካችሁ አየሩን መልሱልን፣ እስካሁን ስትለቁብን የነበረውን ጋዝ መልሱልን፣ እሱን እንፈልገዋል እያሉ ይለምኗቸዋል። ይህ ልመናቸውም ደግሞ በጣም ስቃይ የሞላው ሲሆን ላለመሞት ትግል እንዳለበት ሰው አይነት ነበር። ይህ አየር ለመኖር እንደሚያስፈልጋቸው አይነት እየለመኑ እባካችሁ አየሩን ልቀቁልን፣ እኛ እዚሁ መሆን ይሻለናል፣ መውጣት አንፈልግም ይሉ ነበር። እዚያም ሳይንቲስቶቹ በሩን ከፍተው ይገባሉ። በሚገቡበት ጊዜ ግን የተመለከቱት ነገር የሰዎች መኖሪያ የሚመስል ሳይሆን ሆረሮች ያሉበት ወይም የሆረር ፊልም የሚያዩ ነበር የሚመስለው። ልክ ሲገቡ ቤቱ እንዳለ በውሃ ተሞልቷል እና ደግሞ በጣም በሚያስጠሉ ቆሻሻዎች ክፍሉ ተሞልቶ ነበር። እዚያም በላይ ደግሞ ከአራቱ አንደኛው የሞተ ሲሆን መሬት ላይ እዛው ወድቆ ነበር። ጠጋ ብሎ በሚመለከቱት ጊዜ ይህ ሰውዬ ከሰውነቱ ላይ የተቦጨቁ ስጋዎች ነበሩ። በህይወት ወዳሉትም ጠጋ ብሎ በሚመለከቷቸው ጊዜ እነዚህም ሰዎች አይምሯቸውን ስተው እና ደግሞ ውስጥ ላይ ይዘው ባሉበት ጥግ ላይ ተቀምጠው እባካችሁ አየሩን ልቀቁልን፣ እኛ ከዚህ መውጣት አንፈልግም፣ እዚሁ መሆን ነው የምንፈልገው እያሉ ለምኗቸው። በሚመለከቷቸውም ጊዜ ስጋቸው ተቦጫጭቋል፣ ከሰውነታቸው ላይ የተቦጨቀ ስጋዎች ነበሩ። ይህም በሚመለከቱ ጊዜ እነዚህ ሰዎች አይምሯቸውን ነቅለው የራሳቸውን ስጋ እየቦጨቁ መብላት ጀምረው እንደነበረ ተረዱ። ከጥቂት ምርምሮች በኋላም የተረጋገጠው ነገር ስጋቸውን ይቦጭቁ የነበረ በጥርሳቸው ሳይሆን በእጃቸው እየበጨቁ ይበሉ እንደነበረ አውቀዋል። ከዚያም እነዚህ ሰዎች ቀጥተኛ የሆስፒታል ድጋፍ እንደሚያስፈልጋቸው፣ ሆስፒታል መሄድ እንዳለባቸው ሳይንቲስቶቹ ይረዱና በቃ ውጡና ወደ ሆስፒታል መሄድ አለባቸው በሚሏቸው ጊዜ ሰዎቹ አንወጣም፣ እዚሁ ነው መሆን ያለብን ብለው እምቢ ይላሉ። በዚህ ጊዜ ወታደሮች ይጠሩና ወታደሮቹ ተሸክመው እንዲያወጧቸው ይደረጋል። ነገር ግን እነዚህ ሰዎች በቀላሉ ለመውጣት ፈቃደኛ አልሆኑም። ወታደሮቹም እየታገሉ ላለመውጣት እየታገሉ ነበር። አንደኛው ታሳሪ የመጡት ወታደሮች ላይ ዘሎ በመውጣት አንገቱን ይነክሰዋል። አንገቱን በነከሰው ጊዜ ይህ ወታደር በደም መፍሰስ ምክንያት እዛው ሊሞት ችሏል። ከታሳሪዎቹም አንዱ በጣም በኃይል በሚታገልበት ጊዜ ጉበቱ ፈንድቶ እዛው ሊሞት ችሏል። ስለዚህ አሁን ካሉት ከአምስቱ 3 ሰዎች ብቻ በህይወት ቀርተዋል። ወታደሮቹ እንደምንም እነዚህን 3 ሰዎች ወስደው ወደ ሆስፒታል ያስገቧቸው። ከ3ቱ በጣም ከፍተኛ ጉዳት የደረሰበትን ሰው ኦፕራሲዮን ለማድረግ ቀጥታ በፍጥነት ወደ ሆስፒታል ይገባል። ኦፕራሲዮን ክፍል ውስጥ ገብቶ ትንሽ የሚያረጋጋው መድኃኒት ለመስጠት እየታገሉ ነበር። ነገር ግን መርፌውን እንዲያወጉት በጣም ይታገል ነበር። እንደምንም ብለው የሚያረጋጋው መርፌ ይሰጡት ነበር። አንድ ማስተዋል ያለባችሁ ነገር ይህ መርፌ አንስቴዥያ ወይም ለኦፕራሲዮን የሚያደነዘዘውን መድኃኒት ሳይሆን ሲሰጡት የነበረው ትንሽ ወደ ራሱ የሚመልሰውና የሚያረጋጋው መድኃኒት ነበር። ነገር ግን ይህ መድኃኒት እሱ ላይ ሊሰራ አልቻለም። ምንም አይነት መድኃኒቱን ይሰጡታል፣ ምንም አይነት ለውጥ አያሳይም። ክፍሉ መመለስ እንዳለበት እየለመነ መድኃኒት እንዳይሰጡት ይታገል ነበር። በዚህም ጊዜ ዶክተሮች የተመለከቱት ነገር ይህ መድኃኒት እየሰራ ስላልሆነ ከፍተኛው ወይም ማደንዘዣው እንጎና ቀጥታ ወደ ኦፕራሲዮን መግባት አለበት ብለው ይወስናሉ። የዚህ መድኃኒት መጠን ኖርማል አንድ ሰው የሚሰጥ ሳይሆን ከዛ 10 እጥፍ ከፍ አድርገው ነበር የሰጡት። ልክ ይህን መድኃኒት እንደተወጋ ይህ ሰው ራሱን ይስታል ወይም ደግሞ ከፍተኛ የሆነ እንቅልፍ ውስጥ ይገባል። ልክ ራሱ እንደሳተ ህይወቱ ያልፋል። ይህ ሰው ሞተ።
ከዚያም ቀጥታ ከሁለቱ ደግሞ በጣም ከፍተኛ ጉዳት የደረሰበትን አንደኛው ሰው ያገኙታል። ይህ ሰው መጮህ አይችልም፣ ነገር ግን እየታገላቸው ነበር። መጮህ ያልቻለበት ምክንያት ያኔ እንደ እብድ እየጮኸ ክፍሉ ሲመላለስ የነበረው ሰው ሲሆን ከ3 ሰዓታት ጩኸት በኋላ ድምፁ የቀነሰው ሰውየው ራሱ ቀንሶት ሳይሆን ከፍተኛ ጩኸት ለረጅም ጊዜ ስለጮኸ የድምፅ ማውጫ ጉሮሮውን በጥሶት ነበር። የሰው አሁን ላይ መናገር አይችልም፣ ነገር ግን የቻለውን ያክል ድምፅ እያወጣና እየታገለ መርፌውን እንዳይወጉት ይለምናቸው ነበር። ይህንንም ሰው ለማረጋጋት በሚሞክሩበት ጊዜ በከፍተኛ ትግል ውስጥ ስለነበረ በድካም ራሱን ይስታል። ልክ ራሱን በሳተበት ቅጽበት ይህን ሰው ይሞታል። ስለዚህ ከነበሩት እስረኞች ውስጥ ከ5ቱ አንድ ሰው ብቻ በህይወት አለ ማለት ነው። ይህንንም ሰው ደግሞ ወደዚሁ ኦፕራሲዮን ክፍል ወይም መድኃኒት ቢሰጡት ቀጥታ ሊሞትባቸው እንደሚችል ስለገባቸው ይህንን ሰው በቃ ወደዛው ምርምር ቦታ እንመለሰው፣ ወደዛ ክፍሉ ይመለስና በህይወት እንዲኖር የቻልነውን ጥረት እናድርግ ብለው ቀጥታ ወደዛ ክፍል ይወስዱታል። ነገር ግን ከበፊቱ ለየት የሚለው አሁን ወደ ክፍሉ በሚያስገቡበት ጊዜ አይምሮ ላይ የአይምሮ የስራ መቆጣጠሪያ ወይም የአይምሮ ዌቭሌንግዝ መለኪያ አይምሮ ላይ ጭንቅላቱ ላይ ገጥመውለት ነበር። እዚህ ክፍል ውስጥም ገብተው ይዘጉበትና የለመደውን ጋር ስለመልቀቅ እየታገሉ ነበር። ነገር ግን ይህ ሰው ያ እስኪለቀቅ ድረስ እንቅልፉ በጣም መጥቶ የተወሰነ ሸለብ ቀና ይል ነበር። ነገር ግን ሳይንቲስቶቹ እዛ ይመለከቱ የነበረው ነገር ልክ ሸለብ አድርጎት በሚነቃ ጊዜ ወይም ለሰከንዶች እንቅልፍ በወሰደው ጊዜ የአይምሮ መለኪያ ማሽኑ ያሳይ የነበረው በዚያች እንቅልፍ በተኛበት ሰከንድ ላይ የአይምሮ መሞት እያጋጠመው ነበር። እነዚያ የቅጽበት እንቅልፎች የቅጽበት የአይምሮ መሞት እያጋጠሙ እንደነበረ ሳይንቲስቶቹ ማስተዋል ችለው ነበር። የለመደውን አየር ለመልቀቅ በጣም በፍጥነት እየታገሉ ባለበት ጊዜ ሳይደርሱለት ይህ ሰው በጣም ከፍተኛ የሆነ ጥልቅ እንቅልፍ ውስጥ እንደገባም ደግሞ የልብ ምቱ ይቆምና ይሞታል። ስለዚህ ገብተው ከነበሩ ከ5 ሰዎች የመጨረሻው በህይወት የነበረው ሰው ይህ ሰው አሁን ላይ ይሞታል። እናም ይህ የእንቅልፍ እጦት 5ቱንም ሰዎች ገድሏቸዋል። በእርግጥ የገደላቸው የእንቅልፍ ማጣታቸው ነው ወይስም ደግሞ ሲተነፍሱ የነበረው ንቁ አድርጎ ያቆያቸው አየር ነው የሚለው እስካሁን ድረስ እርግጠኛ አይደለም። ነገር ግን በዚህም አለ በዚያ 5ቱም ሰዎች እንቅልፍ አጥተው በመቆየታቸው ሊሞቱ ችለዋል። ይህ ታሪክ በእርግጥ ሩሲያውያን አድርገውታል የሚል የተረጋገጠ ነገር የለም። በብዛት ሰዎች የሚያምኑት ይህ ታሪክ የኢንተርኔት ውሸት ነው ወይም ልብ ወለድ ነው ተብሎ ይታመናል። ምክንያቱም ሩሲያውያን ይህንን አድርገናል ብለው አላረጋገጡም። ነገር ግን በሁላችንም የህይወት ልምድ ላይ እንቅልፍ ሳይተኙ ለረጅም ጊዜ በመቆየት ምን ያክል ጉዳት እንዳለው እናውቀዋለን። ይህ በሰዎች ላይ የተደረገ አስከፊ ምርምር ምንም ያክል ውሸት ቢሆን እንኳን በዛ በሁለተኛው የዓለም ጦርነት አካባቢ ላይ ይደረጉ የነበሩ ሌሎች እውነተኛ የተረጋገጡ ምርምሮች ነበሩ። እነዚህ ምርምሮች ለመስማት እንኳን በጣም አስከፊና አሰቃቂ ናቸው። ለምሳሌ የጀርመኑ ማጎሪያ ውስጥ ይደረግ የነበሩ ምርምሮች እና ደግሞ ዩኒት 731 የተባለው የጃፓኖች ምርምር ይካተትበታል። ይህን የጃፓኖች ዩኒት 731 የተባለ ምርምር በጣም ጠንካራ ልብ ከሌላችሁ ሰርች ባታደርጉት ብዬ መክራችኋለሁ። ምክንያቱም የምርምር በሰው ልጆች ላይ ከተደረገ ምርምሮች ሁሉ በጣም አሰቃቂውና የሰው ልጅን ጭካኔ የታየበት ምርምር ነው። እነዚህ ሰዎች ላይ ደረግ ከነበሩት ውስጥም በገዳይ በሽታዎች ሰዎችን መመረዝ እናም ደግሞ መርዛማ አየሮችን ሰዎች እንዲተነፍሱ ማድረግ የተለያዩ አይነት ደረጃ ያላቸው ምርምሮችን ሰዎች ላይ አድርጎ ነበር። ይህን ለመስማትም ሆነ ለማየት በጣም ዘግናኝ የሆነ ስለሆነ ሰርች ባታደርጉት ይመከራል። የዛሬው ታሪክ ይህን ይመስል ነበር። ቪዲዮ ከወደዳችሁት ላይክ ያድርጉ። በቀጣይም እንደዚህ አይነት ታሪኮችን ስለምናገር ቻናሉን ሰብስክራይብ ያድርጉ። በቀጣይ እስከምንገናኝ ቻው።